የበጎ ሐዋርያት የተባሉ ቅድም መሰረት የጣሉት የሚለው አይነት ሐዋርያ ከጌታ ኢየሱስ ክርስቶስ ተቀብለው ተመረው እሱ የላካቸው እነዛ 12 ሐዋርያት በዛ ስልጣን በዛ ኃይል ዛሬ ሐዋርያ አለ ብለን አናምንም። መሰረት የጣሉ ናቸው። ያ ከኢየሱስ ክርስቶስ የተላከ ስፔሲፊክ አድርጎ የመረጣቸው ሐዋርያት ነበሩ። ያ አይነት ታይትል እንደ ሐዋርያው ዮሐንስ አይነት እንደ ጴጥሮስ አይነት ሐዋርያ በዛ ስልጣን መንቀሳቀሰው የሚል ሰው ሊኖር አይችልም። አሁን እነዛ መሰረት ጣይ ስለሆኑ ቃሉንም የጻፉ ናቸው። መንፈስ ቅዱስ ተሞልተው ቃሉን ያስተላልፉል ናቸው። ያ ቢቀጥል ኖሮ ዛሬም ሌላ መጽሐፍ ቅዱስ የጻፈ ሌላ መሰረት የጣለ ያ የተዘጋ ነው። ግን አሁን ሐዋርያ የለም ወይ የሚለውንም ያብራራል። ሐዋርያት ዛሬም ይኖራሉ። ሐዋርያ እንግዲህ ካለ ላኪ አለ ማለት ነው። ቤተክርስቲያን ለሆነ አገልግሎት የላከችው ልክ በርናባስና ሳውል ለዩልን ተብሎ ተጸልዮላቸው እንደወጡ የተላኩ ለሆነ ፐርፐዝ የሚሄዱ ሰዎች ሐዋርያ የሚለው ቃል ዛሬ ልንጠቀምበት እንችል ይሆናል። ግን አሁን ችግሩ ምንድነው? ይቺ እነ ጴጥሮስ እና እንትን ላይ ያለችውን አይነት ኦቶሪቴቲቭ የሆነ ነገር ክሌም የማድረግ አዝማሚያ ነው አሁን ያለው። ያን አይነት ፓወር ያለ ያን አይነት ስልጣን ያለው ሐዋርያ የለም፣ መለየት አለበት የምንለው ለዛ ነው። አሁን ሁኔታቸውን ስናይ መስራች የቤተክርስቲያን ባለራዕይና መስራቹ ምናምኑ ፈላጭ ቆራጩ አድርጎ የሚሾሙ ከዛ የመጣ ነው።